ንጋቱ ፈጠነ እባላለሁ። በአቶ ወንድሙ ወልደሚካኤል የኢንከን ቢራ መጋዘን ኃላፊ ነኝ። ስራው እንደምታየው ቢራ ማውረድና መጫን ነው ስራ 40 እስከ 50 የሚጠጉ ልጆች ናቸው ያሉት እና ስራው በአጠቃላይ ቦንጋ ብቻ አይደለም፣ አጠቃላይ በከፋ ዞን እንደ ደቡብ ምዕራብ አጠቃላይ የምናከፋፍለው 13 ወረዳ ማለት ነው። እዚህ አካባቢ ብቻ እኛ ጀመርነው 2012 አጋማሽ አካባቢ ነው ጀመርነው እና ሁሉ ነገር ተሰራው እኛ ከመጣን በኋላ ነው። አቶ ወንድሙ ወልደሚካኤል ከጀመሩ በኋላ ነው። እንደምታዩ እዚህ አካባቢ ሎጆችም አሉ፣ የዩኒቨርሲቲ ሎጆች ማደያዎችም አሉ። ቅርብ ጊዜ ተጀመሩ ናቸው። ቀድመን ግን ያገባነው እኛ ነን፣ አቶ ወንድሙ ወልደሚካኤል ማለት ነው። እና በ6 አመት አካባቢ ነው እዚህ ቦታ ያገባነው። እንቅስቃሴው በጣም አሪፍ ነው። ቢራ እንደምታዩ በጣም የተሸጠልን ነው። እግዚአብሔር ይመስገን አሪፍ ነው። አቶ ወንድሙ ወልደሚካኤል ማለት ነው። እኔ ብቻ ምን ብዬ እንደምገልጽ አላውቅም፣ ቃላት ያጥረኛል። አጠቃላይ ለኛ አለቃችን አይደለም፣ አባትም ነው። ጓደኛ ብትል ወንድም ብትል በየትኛውም በኩል ብታስገባው ትልቁ ሚና የሚጫወትልን እሱ ነው። ለኛ እንደ ቀጣሪ ሳይሆን እንደ አባት ነው ለኛ በአጠቃላይ እና በእሱ በምንከፍለው በደሞዝ ብቻ ሳይሆን የሚያደርጉ አስተዋጽኦ አለ ሁላችንም ማለት ነው። በበዓላትም በባዶ ቀንም በቀኛ እንድንቸገር እንድንራብ አይፈልግም። ቃላት ያጥረኛል። እኔ ይሄ ነው ብዬ የምገልጽበት ነገር የለም። እኛ አባታችን ነው። ይሄን ስናገር ግን አባት ብቻ ሳይሆን ሁሉም ቦታ ላይ አስገብተን የሚገዙ አይነት ሰው አይደለም። ብቻ ከባድ ነው። እኛ ትልቅ አባት ነው ለኛ በአጠቃላይ ለከፋ ልጆች ለከፋ ወጣቶች እስከ ወጣት አዛውንት ድረስ ደራሽ ነው። እንዴት ካል አቤት ብሎ መጣልን ነው። በቃ ምንድነው ችግራቸው ብሎ ወርዶ እኛ የሚያናገር ነው። አሁን የትኛውም ሰው መጥቶ እነዚህ ልጆች ሊያናገር አይችልም፣ ሰላም ሊል አይችልም። ግን እሱ ዝቅ ብሎ እኛ መጥቶ ቆሞ አይቶን ሰላም ብሎን አቅፎን የሚያደርጉ አይነት ነገሮች ብዙ ነገሮች አሉ። ይሄን ብለን መግለጽ አንችልም፣ ግን በቃ ከበቂ በላይ ነው። ያ ነው እኛ እንድንሰራ እንድንበረታ የሚያደርግልን እሱ ነው። ቻቄቶ ወራ ፈገታ ወደ ገደቹ ስሜ ቅድስት ሰለሞን ይባላል። ሰራው ሴልስ አድሚን ላይ ነው። ዋና መጋዘን ጋር አጠቃላይ ሽያጭ ማለት ነው። ሽያጭ ከወረዳ የሚመጡ ስቶኪስቶች አሉ። እነሱን ሽያጭ ማከናወን ወንድሙ ወልደሚካኤል በጣም ምርጥ ሰው አዛኝ፣ በአጠቃላይ ደስ የሚሉ ሰዎች ደስ ያለው ሰራተኛ ያላቸው ክብር ደስ ያለው አጠቃላይ ስራውን ወደነው ነው እየሰራን ያለነው። በጀግንነት ስመጥሩ ያበቀልሽው ህዝብሽ ኩሩ ከፋ ልበል ደጋግሜ መጠሪያዬ ሆነ ስሜ ወደ ገደቹ። ይሄ ክፍል የፋይናንስ ክፍል ነው። ድርጅታችን ወንድሙ ወልደሚካኤል ኢንከን ቢራ አከፋፋይ ድርጅት ውስጥ ነው የምሰራው። የሂሳብ ሰራተኛ ነኝ። እዚህ ሂሳብ ክፍል ውስጥ ብዙ ነገር እዚህ ነው የሚሰራው የሚያልቀው። ወንድሙ ወልደሚካኤል አይ በጣም መልካም ሰው ነው። እኔ ተመርቄ ስራ አልነበረኝም። እዚህ ነው መጥቼ ስራ አገኘሁት። ሚዛን ዩኒቨርሲቲ ነው የተማርኩት። 2 አመት ተቀምጬ ከዛ በኋላ ነው እዚህ የገባሁት። በአካውንቲንግ ነው የተማርኩኝ እና ብዙ ለእኔም ብቻ ሳይሆን ለብዙዎቹ የስራ እድል ነው የፈጠረልን። እዚህ በመስራቴ ደግሞ በጣም እድለኛ ነኝ። በስቴፕ ነው እድገት ሁላ አለ። ከአንድ ስቴፕ በአመት እድገት የስራ እድገት እና ብዙ በቃ ስራው በጥራት እንድንሰራ እና ሌላ ቦታ ብንሄድ ብቁ ነው በቃ ማለት ሂሳቡ ጥርት ያለ ነው እና በጣም ደስተኛ ነኝ እዚህ ድርጅት ውስጥ በመስራቴ። ለእኛ ደግሞ በጣም መልካም አባት ነው። እንዳሰሪ ብቻ ሳይሆን በጣም መልካም አባት ነው። በብዙ ነገር ነው የሚያግዘን። በጀግንነት ስመጥሩ ያበቀልሽው ህዝብሽ ኩሩ ከፋ ልበል ደጋግሜ መጠሪያዬ ሆነ ስሜ ወደ ገደቹ። ስራው ሲሰራው ከ2011 ዓ.ም ጀምሮ እስከ አሁን ድረስ ያለው ዶክመንት እና የመዝገብ ቤት እና ሰነዶች ያሉበት ክፍል ነው። ይሄ ስራ ሲሰራ ለሁለት ይሄ ወንድሙ ወልደሚካኤል እዚህ ካቋቋሙበት ጊዜ ጀምሮ ብዙ ሰዎችን ስራ የሌላቸውን ስራ እንዲያገኙ አድርጎ በተሻለ መጠን በበዓላት ቀንም ያለምንም ችግር የበዓል መዋያ እየሰጠ
እየደጎመ የሚያኖር አባት ነው። ስለዚህ ይሄ ዶክመንቶቹ ደግሞ በየዓመቱ ለመንግስት መግባት የሚገባው ገብቶ ኦዲት እየተደረገ በስርዓት ይቀመጥና በተፈለገ ሰዓትም ደግሞ የትኛው ነው የ2011 የትኛው ነው የ2012 የ2013 እየተባለ ወጥቶ ይሰጣል። ስለዚህ ይሄ ከ2011 ዓ.ም ጀምሮ ነው እዚህ ጋር ይሄኛው 2011 2012 2013 2014 ነው። ይሄ ደግሞ 2015 2016 ድረስ ኦዲት የተደረጉ ናቸው። ሌሎቹ ደግሞ ከዛ እስከዚህ ድረስ ያለው ምንድነው በውስጥ የሚሰሩ ስራዎች በሚፈለግበት ጊዜ ለመንግስት የሚፈለግ ወይም ለሂንከን ድርጅት የሚፈልግ መረጃ ካለ ከዚህ ወጥቶ የሚሰጥበት ነው ያለው። እዚህ ጋር ስትመጣ ደግሞ በዚህ በኩል ያለው ለተለያዩ መስሪያ ቤቶች መጻጻፊያ፣ እንደገና ደግሞ የእርሻ አለ፣ የኢንዱስትሪ አለ። እነዚህ መረጃዎች ደግሞ የሰራተኛ አንድ በአንድ ደግሞ የሰራተኛ ተመዝግቦ የሚያዝበት መዝገብ ያለበት ነው። ይሄ ስሜ ወንድሙ በላይ ስናቅ ይባላል። በአቶ ወንድሙ ወልደ ሚካኤል የሂንከን ቢራ ወኪል አከፋፋይ ውስጥ የድርጅቱ ተወካይ ነኝ። በውክልና ውስጥ ከእሳቸው ጋር ከአቶ ወንድሙ ጋር ከ10 ዓመት በላይ በመስራት ላይ ይገኛሉ። የሙያ እገዛም ህጋዊ የሆነ የተፈቀደለት የሂሳብ ባለሙያ ነኝ። በአሁኑ ሰዓት በቦንጋ ላይ ብቻ ዋና መስሪያ ቤት ይኖራቸው እንጂ በሽሽንዳ ከተማ ላይ ፍቃድ ያወጡት እዛ ነው። የትውልድ ቦታቸውም እዛ ነው። ከተወለዱበት ቦታ ላይ የቢራ ማከፋፈያ ፍቃድ ወስደው በመስራት ላይ ይገኛሉ። በቦንጋ ላይ ብቻ በከፋ ዞን ከ26 ተወካዮች በላይ ናቸው ከኛ ጋር ፍቃድ ወስደው ውክልና ወስደው ፍቃድ አውጥተው በተለያዩ ወረዳዎች ላይ ቢራ እያከፋፈሉ ያሉት። በዚህ በቦንጋ ብቻ ከ60 ሰራተኛ በላይ ቋሚ ሰራተኞች አሉ። የተለያዩ ጊዜያቶች ውስጥ ከሂንከን ቢራ ከከፋ ዞንም ከፍተኛ የግብር ከፋይ ሆነን በመሸለም እንገኛለን። ይሄ የ2024 ሂንከን ቢራ የተሰጠን ሽልማታችን ነው። ይሄ የ2023 24 የተሰጠን ሽልማታችን ነው። ይሄ የከፍተኛ ግብር ከፋይ ከክልል ገቢ ቢሮ የተሰጠን ሽልማቶች ናቸው። በአሁኑ ሰዓት ከቢራ ከማከፋፈል ውጭ በኮንስትራክሽን ጠቅላላ ስራ ተቋራጭ ስራ በመስራት ይገኛል። አሁን ግቢ ውስጥ ድንገት አይተን ከሆነ ለአቅም ክልሉ ላይ ያልተጀመረ ስራ ከ140 ሚሊዮን ብር የድንጋይ ማፍጫ ክሬሸር ተገዝቶ ቦታ እየተፈለገ ነው ያለው። በቅርቡ ከፍተኛ የድንጋይ ካፓሲቲ ያለበት ቦታ ላይ ማሽኖቹ ይተከላሉ። ለብዙ ሰራተኞች የስራ ዕድል ተከፍቷል። በትንሹ እንኳን ካሉ ሰራተኞች አንድ ሰራተኛ 10 ሰውን ያስተናግዳል ቢባል በቋሚ ሰራተኞቹን በ10 ብታባዛ ጊዜያዊ ሰራተኞቹን በ10 ብታባዛ ከፍተኛ የሰው አቅም ይዞ ያለው ሰራተኛ ድርጅት ነው። ሌሎችም እንደዚህ በየብራንቹ አላቸው። ቦንጋ ከተማ ላይ አሁን የተጀመረ ፎቅ አለ። ሽሽንዳ ከተማ ላይ እንደዚህም የተጀመሩ ፎቆች አሉ። ከክሬሸሩ ውጪ ማደማ አከፋፈያ ላይ ሽሽንዳ ላይ አለው፣ ቢጣ ላይም አለው። ቀጣይ የስራ ፕሮጀክቶች ተሰርተው የተቀመጡ ቢዝነስ ፕላኖች አሉ። የክልሉ መንግስት በሚፈቅድበት ቦታ እና በሚፈቅድበት ሰዓት ሁላችንም በአይን የምናያቸው ነገሮች ይሆናሉና በትንሹ ድርጅታችን ይሄንን ይመስላል።